ከአዲስ አበባ ሆሳዕና ስንጓዝ ያጋጠመንን ክስተት ልንገራችሁ። ይሄ የምታዩት ቦታ በስልጤ ወረዳ ቀበት አካባቢ ይባላል። እዚህ ቦታ ላይ የተፈጠረው ምንድነው? አንድ ኤፍኤስአር መኪና ሕፃን ልጅ ገብታበት ህይወቷ ያልፋል። በጣም ነው የሚያሳዝነው። ነገር ግን ያየሁትና በጣም የታዘብኩት ነገር የሰውን ብቃት ነው። የአካባቢው ማህበረሰብ በጣም የሚደነቅ ማህበረሰብ ነው። እዛ ጋር አደጋው ደርሶ ምንም አይነት ችግር የፈጠሩት ነገር የለም። አሽከርካሪው ወርዶ ከነሱ ጋር ነበረ በቃ የሚያጽናናው እንጂ ወደ ክፋት መንገድ ውስጥ የገባ ሰው የለምና በጣም የሚደነቅ ነው። በቃ አላህ ያመጣብን ነው። እሷን ለመግጨት ብሎ በዚህ መንገድ አልመጣም። አስቦ ያደረገው ነገር የለም። ከሌላው አካባቢ አንፃር ምንም ጥያቄ የለውም። በጣም ጥሩ ማህበረሰብ እንደሆነ በዚህ አጋጣሚ መናገር እችላለሁ። ነገር ግን ቦታው ብዙ ጊዜ ያው ፍሰት ይበዛበታል፣ ሰዎች ይሻገራሉ። ብዙ አሽከርካሪዎች ደግሞ በጣም በፍጥነት ነው የሚሄዱት እዚህ መንገድ ላይ። አስባችሁት የምታደርጉት ነገር የለም። ነገር ግን እንደዚህ አይነት ቦታዎች ላይ ተረጋግቶ በመሄድ ሁሉም አይደለም፣ በጣም ስነ ስርዓት ያላቸው አሽከርካሪዎች አሉ፣ በዛው ልክ ደግሞ በፍጥነት የሚያሽከረክሩ አሉና እባካችሁ የከፋም ነገር ስለሚኖር እባካችሁ ተረጋግታችሁ አሽከርክሩ። እንግዲህ ክብር ለሹፌር፣ ሀገራችንን ሰላም ያድርግልን።